ድንገት ከጋበዙት የእግር ኳስ ደጋፊዎች ቤት ተገኝቶ በትህትና ቤት ያፈራውን የሚቋደስ ስለሚከፈለው ብዙ ገንዘብ የሚሸማቀቅ የሁሉም ጓደኛም ተርሚኔተር ጥሩር እንደለበሰ ተፋላሚ ፍርሃት የለሽ ኮከብ ንጎሎ ካንቴን በፓሪስ ጎዳናዎች ጠቃሚ ነገሮችን አገኘውን ብሎ ቆሻሻዎችን ሕይወት ለማቆየት ሲል የሰበሰበ እስከ 19 ዓመቱ ፕሮፌሽናል እግር ኳስ ክለቦች ያልቀጠሩት እስከ 2015 ወደ ሌስተር እስኪመጣ የት እንዳለ ማን እንደሆነ ግድ የማይሰጥ እጅግ ውድ ያልሆነችዋን ትንሽ መኪና የሚነዳ ብትጋጭበት እንኳን ጠጋግኖ ወደ ትሬኒንግና ፍጻሜ ጨዋታ ሄደ። የተቃራኒ ክለብ ደጋፊዎች ሁሉ የሚወዱት ብዙ ተፋልሞ ያሳካውን የዓለም ዋንጫውን በደስታ ለማንሳት ተራውን በሀፍረት የሚጠብቅ አርሰን ቬንገር፣ ጓርዲዮላና ማንቸስተር ሲቲ አንገት የደፉበትን ንጎሎ ካንቴና ቼልሲ አድናቆት የዘረፉበትን ፍጻሜ ተመለከቱም። እናም ተናገሩ። ከሁሉ በላይ የሆነ ሰው ተመለከትን። እሱም ንጎሎ ካንቴ ነው አሉ። በጨዋታ ዘመን የመጨረሻ አካባቢ ነው። እግሬ በካዴ ሰዓት አንድ ተጫዋች ተቀይሮ ሜዳ ሲገባ ተመለከትኩ። 5 ጫማ የማይሆን አጭር ተጫዋች። ለራሴ አሁን ይሄ ሜዳ ውስጥ ምን ሊያደርግ ነው አልኩ። ገባም። ጨዋታውን ቀየረው። ከክላውድ ማኬሌሌ ጋር ተጫውቻለሁ። ማኬሌሌ የቦታው የምንጊዜም ድንቅ ተጫዋች ነው ብዬም አምኛለሁ ካንቴን እስከመለከት ድረስ። ካንቴ ማኬሌሌና ሌሎች ተጫዋቾችን በጋራ ውጦ የያዘ ኮከብ ነው። ጆኮል ከቻምፒየንስ ሊጉ ፍጻሜ በኋላ የመሰከረው